ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስልን። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔም አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን ቀልቡ ጠቧል? ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግቦ ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር? ምን የቀረው ነገር አለ? ሩዝ ይሰራል ወይስ መኮሮኒ ይሰራል? ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደላ፣ ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበረ። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ ነው። በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆነ ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ? አንተ በሰው ላይ የተጣድክ ሰው አይደለህም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን አቲድ ነው። የሚቆጣጠሩ 2 መላእክቶች አሉ፣ ረቂብና አቲድ የሚባሉ አሉ። ይቆጣጠሩታል። አንተ በሰውዬ ላይ የቆምክ ትራፊክም አይደለህም። አላህ የተሳሰበው። የማንም ሰው ስም አታንሳ። በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ይደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደለም። ምክንያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀውም። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው።
አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ? ይሄ ከባድ ነገር ነው። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم እያለ አላህ እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድን ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድነው? እስቲ ማን ነው የሚነግረኝ? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው። አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር የተጣለው? ከአላህ ጋር ነው። አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይኸው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ጨፈጨፉት እኮ ነው እድሜ የቡስ ሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰው አልሄደም የሄዱት፣ ነክተዋት ነው የሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካከዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። እንዴት ከየት መጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታ ነው አላህ እስልምናን የሰጠ ጌታ። አልহামዱሊላህ በምን ይለካል? ኒዕመተል ኢስላም በምን ይለካል? አውርተን የማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይሄን ጸጋ ነው የሰጠ። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት። ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይሄን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይህን ትልቅ ጸጋ ከሰጠ አልহামዱሊላህ። ለምን? አንተ ፈርማ አይደለም ኢስላምን አላህ የሰጠ። አላህ መርጦ ነው እስልምናን የሰጠ። ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት
አናቆም አንዳንዴ እንትና ምን ሆነ እንትና ምን ሆነች ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዘው ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከስራ ያወጣሉ ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው ስንቱ ከስራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ሚስኪን ጋር ሩጥ እዛ ሄዳ አስመዝግብ እናትን ደበቅ አርገህ ስጣት አባትን ሄደ ደበቅ አርገህ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች የደዘይራቸው አንተና አላህ ብቻ የምታውቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋሩት አክስትም እናትህ ናት ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ والله يقولوا إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك የሰው ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብ አላህ ትጎዳለህ ብሎ ካልጻፈ ማንንም አይጎዳም ማንንም አይጎዳ አላህ የጻፈብህ አይቀርም ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ 1000 ዶክተር ስላየም አድንም አንድ ሰውን ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ ትሄዳታለህ ገና ነው ካለ ደግሞ ትቀጥላለህ ማንም አንተ ሉግዳቢል والله መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ إذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደል እንዴ ከልካይ አንተ አይደል እንዴ ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊዱ አይሰራም ነበር ከየት መጣ ወንድም እኮ ስላገኘ ነው ወንድም ስላገኛል እንዴ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል ያማረ የተሰካለን እንዲ ኑር ሆነ መስጠት ወንድም ስላገኘ ነው በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት በሁለት ነገር በስተቀር መመቅኘት አይበቃም አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለን
የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትል እኮ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከ105% አይሞሉም። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ታመመ ያንቋል። እንኳን ገንዘቡን ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም? ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው የምንቀናበት። እኛ ሰውን በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን ይሄን መስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። ወላሂ የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ የምናወራ ይቅርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን? ስግብግብ ሆነን። ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው።